አረዝዋይ እዚህ ቤት ደግሞ እንግዳኔም ብሎ መቀመጥ የለም። ራሳችሁ የሰራችሁትን ምግብ ነው መበሉት። ፌደራሉ ቤት ይባላል። የቤቱ ህግ ሰርተ ብላ ነው። ባለሙያ ሆናችሁም አልሆናችሁም እዚህ ቤት ከመጣችሁ ምግባችሁን ራሳችሁ ነው የምትሰሩት። እንደዚህ አይነት ቃጠሎ ገጥሞኛ እነሱ አሳውንና የምትጠቀሙትን ግብዓት አረቄ፣ መክተፊያና ምድጃ ያቀርቡላችኋል። ያልጠበቅኩት የሚገርም ኤክስፒሪየንስ ነው። ከፈለጋችሁ ቃጠሎ፣ አሳ ዱለት፣ ለብለብና ሾርባ መስራት ትችላላችሁ። እኛ ቃጠሎ ነበር የሰራ ነው። መጀመሪያ መግቢያው ላይ አሳውን በመደብ ትገዛላችሁ። አንድ መደብ 4 አሳ ይዛል። ዋጋው 250 ብር ነው። ሽንኩርት፣ ቃሪያ፣ ሚጥሚጣ፣ ሎሚ፣ አረቄ፣ እንጀራ ደግሞ 310 ብር ፈጅቶብናል። ለብለብ ከሆነ እንደዚህ ጎረድ ጎረድ፣ ዱለት ከሆነ ደግሞ ደቀቅ አድርጋችሁ ትከትፉታላችሁ። ቃሪያውም ያቺ በጣም የምታቃጥሏ ናት። ከትፋችሁ ከሽንኩርትና ከአሳው ጋር አረቄና ሚጥሚጣ እየጨመራችሁ ይደባለቃል። ከዛ ከፈለጋችሁ በእንጀራ ወይም በዳቦ መብላት ነው። ከምነግራችሁ በላይ በጣም ነው የሚያቃጥለው። ጠላም ከፈለጋችሁ አላቸው። አንድ ሙሉ ጆግ 70 ብር ነው። ቤቱ እስከ 6 ሰዓት ነው የሚቆየው። ከኦሮሚያ ስቴት ዩኒቨርሲቲ ጀርባ ነው የሚገኘው። ሰብሰብ ብላችሁ ከሄዳችሁ ለሐይቁ በጣም ቅርብ ስለሆነ ቁርሳችሁን እዚህ ነው መብላት ያለባችሁ። ጋይድ ከፈለጋችሁ ደግሞ ቾምቤ ጋር ደውሉለት። ሞክሩት፣ ትወዱታላችሁ። ጨጓራ ይዞ ያበቃለት